በጃፓን 10 ሚሊዮን ነዋሪ አልባ ቤቶች ይገኛሉ። እነዚህ ቤቶች አብዛኞቹ በገጠር የተወሰኑት ደግሞ ቶኪዮን ጨምሮ በትላልቅ ከተሞች ውስጥ ነው የሚገኙት። የጃፓን አኪያዎች ታዲያ በመላው ዓለም ዝነኛ ናቸው። ምክንያቱ ደግሞ በጃፓን የመኖር ፍላጎቱ ላላቸው የዓለም ዜጎች አንዳንዴ በነፃ አንዳንዴም በቅናሽ ዋጋ የሚሸጡ መሆናቸው ነው። መገለጫቸውም እርጅና የተጫጫናቸው ትልቅ ቤትና ሰፊ ግቢ ያላቸው መሆኑ ነው። በሀገራችን ከገጠር ወደ ከተማ የሚፈልሱ ሰዎች ቁጥር ከፍተኛ መሆኑን ያውቃሉ። በተለይም አዲስ አበባ የኢትዮጵያን ልጆች ስብስብ አድርጋ በመያዝ ትመሰገናለች። ነገሩ ግን እኛ ጋር ብቻ ሳይሆን ስልጡን በምትባለው ጃፓንም ምክንያታቸው ቢለያይም ዜጎች የገጠር ቤቶቻቸውን እየተዉ ወደ ከተማ ይፈልሳሉ። ጃፓናውያን ዓለማችን ላይ ጥቂት ልጆችን ብቻ የሚወልዱ ዜጎች እንደሆኑ ያውቃሉ። አንዳንዶቹም ልጅ ሳይወልዱ ብቻቸውን እየኖሩ ስለሚያልፉ ወራሽ ያጡ ቤቶቻቸው ባዶ ይቀራሉ። ሌሎች ቤቶቻቸው ሲያረጁ እድሳት ከማድረግ ይልቅ አዲስ ቤት ገንብቶ መግባትን ስለሚመርጡ አሮጌ ቤቶቻቸው ነዋሪ ያጣሉ። ወጣት ጃፓናውያን ደግሞ ገጠር መኖርን አይመርጡም። በዚህ ምክንያት በጃፓን 10 ሚሊዮን ቤቶች ነዋሪ አልባ ሆነው ተመዝግበዋል። የምትመለከቷት የገጠር ከተማ ለምሳሌ ናጎሮ ነው የምትባለው። በአንድ ወቅት በሰዎች የተሞላች ነበረች። ዛሬ ላይ ግን የነዋሪዎቿ ቁጥር 20 ብቻ ነው። ሰው የናፈቃቸው የከተማዋ ነዋሪዎች መፍትሄ ብለው የወሰዱት ደግሞ በከተማዋ አደባባዮች፣ ሱቆች፣ ትምህርት ቤቶችና በየሰው በረንዳ ሳይቀር እነሱ ካካሺ እያሉ የሚጠሯቸውን ሰው መሰል አሻንጉሊቶች ማስቀመጥ ነው። ሰው በዚህ ደረጃም ይናፍቃል። በባለቤቶቻቸው የተከዱ የጃፓን ቤቶች ታዲያ ለረጅም ዓመታት ተዘግተው ስለሚቆዩ እርጅና እየተጫጫናቸው ዘንበል እያሉ ወገቤን ከጣሪያ በኩል እያፈሰሱ ራሴን ማለት ይጀምራሉ። መንግስትም ቤቶቹ ታድሰው የመኖሪያነት ማዕረግ እንዲያገኙ የገጠር ከተሞቹም ነዋሪ አግኝተው ነፍስ እንዲዘሩ አንዳንዶቹን በነፃ አንዳንዶቹንም የተለያየ ዋጋ እየለጠፈ ወደ ጃፓን መጥተው መኖር ለሚፈልጉ የመላው ዓለም ዜጎች ይሰጣቸዋል። እርስዎ ታዲያ ጃፓን መጥተው ከዓለም ግርግር ርቀው ጸጥ ያለ ሰላማዊ ሕይወት መምራት የሚፈልጉ ከሆነ መጀመሪያ ከቤቶች ሳይወጡ በድረገጾች የቤቶቹን ይዞታ የሚገኙበትን ቦታና በነፃ የሚተላለፉ ወይስ ዋጋ ይወጣላቸው የሚለውን ኦንላይን መመልከት ይችላሉ። ነገርየው ምቾት ከሰጦትና ጃፓን መጥቶ መኖሩ ላይ ከወሰኑ ምን አይነት ሂደትና ኑሮ ሊገጥሞት እንደሚችል በጥቂቱን እንንገሮት። ድረገጽ ላይ ያዩትን ቤት በጉግል ማፕ እየተመሩ በአካል ሄደው ይመለከታሉ። ቤቱን ከወደዱት ባለቤት ካለው ከባለቤቱ ካልሆነም ከማዘጋጃ ቤት ጋር ተነጋግረው ነፃ ከሆነ ቤቶን ይረከባሉ። ዋጋ ከወጣለትም በቅናሽ ይገዛሉ። አሁን ወጪ ማውጣት የሚጀምሩበት ሰዓት ነው። የስም ማዘዋወርና የንብረት ባለቤትነት ክፍያ ይኖርቦታል። በየዓመቱ ግብር እንዳለቦት አይርሱ። እነዚህ እዚህ ግባ የሚባሉ ወጪዎች አይደሉም። ዋናው ወጪ ቤቱን ለማደስ የሚያወጡት ነው። ጃፓን መጥተው የትልቅ ቤትና የሰፊ መሬት ባለቤት ለመሆን በትንሹ ለእድሳት $30,000 በላይ ያስፈልጎታል። ወደ 4 ሚሊዮን ብር አካባቢ መሆኑ ነው። ይህ በትንሹ ነው። ታዲያ 4 ሚሊዮን ብር ቢኖረኝማ በሀገሬ ገጠርስ መች መሬት አጣሁ ካሉ መልስ የለንም። ጃፓን ትበልጥብኛለች ብለው መምጣቱ ላይ ከወሰኑ ግን አሁን ከባዱን ነገር እንንገሮት። በገጠር የሚኖሩ ጃፓናውያን ጆሮአቸውን ቢቆርጧቸው እንግሊዝኛ አይሰሙም። ይሄማ ደግ ነው የሚጨቀጭቀኝ የለም ካሉ እሰየው። ነገር ግን ሰው ያለ ሰው መኖር አይቻለውምና ጥቂትም ቢሆን መግባባት ከፈለጉ መፍትሄን ጠቁሞት። ዘመኑ የቴክኖሎጂ ነው። እናም ስልክዎት ላይ የትርጉም አፕሊኬሽኖችን ይጫኑ። ባወሩበት ቅጽበት የእርሶን እንግሊዝኛ ወደ ጃፓንኛ የእነሱንም ጃፓንኛ ወደ እንግሊዝኛ እየተረጎመ ከመደነቋቆር ይገላግሎታል። ምን አዳረቀኝ ቤቱን እንጂ ሀገሩን አልፈልገውም ካሉም ቤቱን በሚፈልጉት መልኩ አድሰው ኤርቢኤንቢ ላይ አስመዝግበው ለቱሪስቶች እያከራዩ ቋሚ ገቢ ማግኘት ይችላሉ። ለራስዎትም በሥራ ብዛት ድካም ሲሰማዎት ቤተሰቦቹን ሰብስበው እስኪ ጃፓን ደረስ ብዬ ልምጣ ማለት የሚችሉበትን ማረፊያ ያገኙ ማለትም አይደል?